አሜሪካ ለዲቪ $1 ልጠይቅ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳሳወቀው ለዲቪ ወይም ደግሞ ዳይቨርሲቲ ቪዛ አገልግሎት ተመዝጋቢዎች ምዝገባ በሚያደርጉበት ሰዓት $1 እንዲከፍሉ አሳውቃለች ማለት ነው። ይህም አገልግሎት ክፍያ የሚጀምረው በዚህ በ2027 ወይም ደግሞ በዚህ ጥቅምት ወር ውስጥ በሚጀምረው የዲቪ ምዝገባ ላይ ተግባራዊ የሚሆን ይሆናል ማለት ነው። ይህም ማለት ማንኛውም ተመዝጋቢ $1 ከፍሎ ወይም ደግሞ በኤሌክትሮኒክ ካርዶች አማካኝነት $1 ከፍሎ ብቻ ነው መመዝገብ የሚችለው ማለት ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ክፍያ የጀመረበትን ምክንያት ሲገልጽ ወጪዎችን የጋራ ለማድረግ ላይክ ከዚህ በፊት $330 የሚከፍሉት የወጪ ክፍያ የሚከፍሉት ዲቪው የደረሳቸው ሰዎች እድለኞች ሲሆኑ እነዚህ ከ25 ሚሊዮን በላይ የሚሆኑ አፕላይ የሚያደርጉ ሰዎች ያልተሳካላቸው ሰዎች ምንም ሳይከፍሉ ከሜዳው ይወጣሉ ማለት ነው። ያንን ለማስቀረት ስል ወጪውን በጋራ ለማድረግ በዚህ ዓመት 2027 ከጥቅምት ወር ጀምሮ በሚሞላው የዲቪ 2027 ሎተሪ ምዝገባ ማንኛውም ተመዝጋቢ $1 በመክፈል ነው ምዝገባውን የሚያደርገው ማለት ነው።